በብሉይ ኪዳን ቤተ መቅደስና በአዲስ ኪዳን ቤተ መቅደስ መካከል ያለው ልዩነት ለመግለጽ ብቻ ነው። የብሉይ ኪዳን ቤተ መቅደስ በጭቃ በጨፈቃ በድንጋይ በወርቅና በእንቁ የተሰራ ነው። የአዲስ ኪዳን ቤተ ክርስቲያን ግን በእግዚአብሔር ደም የተሰራች ነች። እግዚአብሔር በደሙ የሰራት ያቋቋማት የገለጣት። አዎ የብሉይ ኪዳን ቤተ መቅደስ ከድንኳን ወደ ሕንፃ የተለወጠች ነች። ነገር ግን የአዲስ ኪዳን ቤተ ክርስቲያን የተገለጠች መለኮታዊ መንግሥት እንጂ ግለሰቦች ተሰብስበው የሰሯትና ያቋቋሟት አይደለችም። የብሉይ ኪዳን ቤተ መቅደስ በምድር ላይ ብቻ ተጀምራ ምድር ላይ የቆመችና ያለቀች ነች። የአዲስ ኪዳን ቤተ መቅደስ ግን ምድር ላይም ያለች በሰማይም ያለች ነች። ናሁ ተሬወ መቅደሱ ለእግዚአብሔር ዘውስተ ሰማይ ወአስተርአየ ታቦተ ሕጉን ተውስተ መቅደሱ። እነሆ በሰማይ ያለው የእግዚአብሔር መቅደስ ተገለጠ፣ የእግዚአብሔር ታቦትም ታየ ይላል። ታቦት ማለት ቅድስት ምእመን ነች። ከናፉ ያቺ የብሉይ መቅደስ የተወሰነ የዘር ሐረጉ ከእስራኤል የሚመዘዝ ብቻ ነው የሚገባባት። ይግባ ሞዓባዊ ወአሞናዊ እስከ ራብዕ ወሳልስ ትውልድ፣ ሞዓባዊና አሞናዊ እስከ ሦስተኛ ትውልድ አይግቡ፣ ክልከላ ያለባት። የአዲስ ኪዳን ግን ክልከላ ሳይኖርባት ሁሉም የሚገለገልባት፣ ሁሉም የሚጎበኛት፣ ለሁሉም ክፍት ነች። ሁሉን ተቀብላ የምታስተናግድ እግዚአብሔር መንፈስ ቅዱስ የማይለያት እሱ ራሱ እግዚአብሔር መንፈስ ቅዱስ የሚመራት ታላቅ ቤተክርስቲያን ነች። ይህችን ቤተክርስቲያን ስለሰጠን አምላካችንን እግዚአብሔርን እናመሰግነዋለን።